ሰላም ጤና ይስጥልን እንዴት ናችሁ? ይህ ጂኤም ኮንስትራክሽን የዩቲዩብ ቻናል ነው። ዛሬ ይዘንላችሁ የመጣነው የአምቦ ስቶን ወይም የነጮ ስቶን ሙሉ አሰራሩ ነው ማለት ነው። እንዴት ይጠረባል፣ እንዴት ይደረደራል፣ ምን ምን ያስፈልጋል የሚለውን ሙሉ ፕሮሲጀሩን ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ሙሉ ቪዲዮ እስኪያልቅ ድረስ በትዕግስት መከታተል ነው። ይህንን ድንጋይ ማሰራት የምትፈልጉ ሰዎች ካላችሁ ስልኬ ባዮ ላይ ይቀመጥላችኋል፣ ደውላችሁ ማሰራት ትችላላችሁ። ለመስራት የሚያስፈልገው ሲሚንቶ፣ አሸዋ፣ ድንጋይ፣ ግንበኛና ቤት ነው ማለት ነው። አሸዋ 1 2 3 ሬሾ አድርገን ኖርማል ድንጋይ እንደሚሰራ ሚክስ አድርገን በደንብ በሞርታር ነው የሚሰራው ማለት ነው። ሁላችሁም ድንጋዩ ልክ በዚህ ልክ እንደምታዩት ቅርጥፍ የሚባለው አሰራር አይነት ነው። ሌላ ደግሞ ስሙዝ ተደርጎ ይሰራል። ይሄ የምታዩት ተጠርቦ ከቦታው የመጣ ድንጋይ ነው ማለት ነው። ግንበኛው በደንብ አስተካክሎ ስኳድራ ልኛ ዳሜንሽኑን በደንብ ጠብቆ ነው ያመጣው ማለት ነው። ሁላችሁም በዚህ መልክ ድንጋዮቻችሁን ታስጠርባላችሁ ማለት ነው። በጣም የሚያምር ነው፣ የሚገርም ነው። ተፈጥሮ ረስቲክ የሆነ አሰራር ነው። ይሄንን ማሶነሪ በቤታችሁ ውስጥ ሳትበዛ በትንሿ በ1 ሜትር በ30 ሳንቲም በማክሲመም ስፓን 1 ሜትር የሆነ በ30 በ20 በ10 ሳንቲም በ15 ሳንቲም በተለያየ ዳይሜንሽን ኢሬጉላር ሳይበዛ በዛ መልክ ይጠረባል ማለት ነው። እኛ ግን በቤታችን ለምሳሌ ቲቪ አካባቢ የቁም ሳጥናችን አካባቢ ይቺ ድንጋይ ማሶነሪ ተገንብታ ብትኖር ረስቲክ የሆነ ናቹራል ነገር እናያለን ማለት ነው። ሁላችሁም ይሄን ድንጋይ በቤታችሁ ብታሰሩ በጣም ያምራል እና ቆንጆ ነው። ኔክስት ደግሞ የምናየው ያው እንግዲህ በደንብ ሚክስ ከተደረገ በኋላ ውሃ የተጨመረ ሞርታራችን ማዘጋጀት እንችላለን ማለት ነው። በጣም ሳይቀጥን ልክ ኤቭሪዌር እንደምታዩት አንድ ግንበኛ ማሶነሪ ሲሰራ የሚያዘጋጀው አይነት ሞርታር ነው የሚዘጋጀው ማለት ነው። ልክ ይሄ የምታዩት በደንብ ሚክስ አድርጎታል። አሁን ከውሃ ጋር እያቀላቀለው ነው። እንዲህ ሚክስ ካደረገ በኋላ ቀጥታ ይሄንን ሞርታር ወስዶ ያስቀምጥበታል ማለት ነው። አሁን የማሳያችሁ አንድ አምቦ ድንጋይ ለመስራት የሚያገለግለው መዶሻ፣ ስኳድራ እና መሮ ነው። መሮ እንደምታዩት ጠፍጣፋ መሮ ሹል ነው። በሚፈለገው አንግልና ስኳድራ ለመጥረብ ማለት ነው። መዶሻ ኖርማል ነች። በየሁሉም የኮንስትራክሽን ሱቆች ላይ ታገኙታል። ገዝታችሁ በቤታችሁ መስራትም ትችላላችሁ። አሁን ቀጥታ ማሶነሪው ምን ይመስላል የሚለውን ስናይ የሚያስፈልገው እንግዲህ ስኳድራ አላይመንት የምንጠብቅበት ገመድ ነው። ገመዳችን እንደዚህ በደንብ ከወጠርን በኋላ በቦታው አስቀምጠን መስራት ይኖርብናል ማለት ነው። ይሄ ግንበኛ እንግዲህ እንደምታዩት አልገባ ብለው አሁን እያስተካከለ ነው ማለት ነው። መዶሻና መሮውን ያመጣና ውጭ ነበረ ጠርቦ ያዘጋጀው፣ ነገር ግን አሁን ቦታው ቁጭ ብሎ ያስተካክላታል ማለት ነው። ልክ እንደምታዩት ይቺ ድንጋይ ነች። አሁን አልገባ ብለዋለች። አምጥቶ ኤጇን ኮርኮም ኮርኮም እያደረገ በመሮ ልክ እንደዚህ እንደምታዩት ያስተካክላታል ማለት ነው። ምክንያቱም ማክሲመም ቶለራንሳችን ለጆይንት 1 ሚሊ ንፋስ ብቻ ነው ማለት ነው። ግጥም ያለ መሆን አለበት፣ ስክትክት ያለ። እንደዛ ካልሆነ ሞርታር ብቅ ይልብናል። እኛ ግን ሞርታር ማየት የለብንም። ሞርታር እንዳይኖረው አድርገን ስራችንን በሚገባ መስራት አለብን። ልክ እንደዚህ ምልክት እያደረገ ነው የሚሰራው ማለት ነው። በጣም አስቸጋሪ ነው። ረጅም ሰዓት ይወስዳል እንደምታዩት።
የምታዩት እንግዲህ ምልክት እያደረገባት ነው። ከዛም በኋላ ምን ትሆናለች? ግጥም ብላ ስክትክት ትለታለች። ስራውን ይጨርሳል ማለት ነው። ልክ ከላይ እንደምታዩት ደግሞ ሞርታር ይደረግበታል። ምክንያቱም እያንዳንዱ ቤዲንግ በሞርታር ስክት ስክት ማለት አለበት። እንደዛ ካልሆነ ስለሚያስቸግር ይህንን ማሶነሪ ከሰራን ባይ ዘ ዌይ ሚኒመም 7 ቀን ድረስ ውሃ ይጠጣል። ልክ የምታዩት ይሄ ቅድም የተቦካው ሞርታር ነው። ከዛም በኋላ እንደዚህ በዛ በኩል ባኪንጉ በደንብ መያዝ አለበት። ምክንያቱም በኋላ ንቅል ብሎ ሊወድቅ ስለሚችል በደንብ ሞርታር ማድረግ ይኖርብናል ማለት ነው። እንግዲህ እንደምታዩት እሱም እያደረገ ነው፣ እየጠቀጠቀ ነው፣ ይሸከሽቃል። ንፋስ አላት ስቲል ምልክት ያደርግባታል ማለት ነው። እቺ ከላይ ያለችው ቁርቁም አድርጎ ያነሳታል። ተመልካቾቻችን ለዩቲዩብ ቻናሉ አዲስ ከሆናችሁ እንግዲህ ብዙ ነገር እንሰራለን ብዬ አስባለሁ። ቻናሉን ሰብስክራይብ ያድርጉ። ይሄ የምታዩት ሞርታር ነው። ሞርታሩ እንደዚህ በስነ ስርዓት መቀመጥ አለበት። ቀላል ነው። ሁላችሁም እንደዚች ቤታችሁ ውስጥ ብታሰሩ በጣም የሚያምር ነገር ይሆናል። ቤት ሰርታችሁ በብሎኬት እና በልስን በቀለም ከምትጨርሱት አንዳንድ ወጣ ያለ ነገር ቤታችሁ ውስጥ ቢኖር በጣም ያምራል። ምክንያቱም ያለው የሰው ልጅ የሚኖረው ቤት ውስጥ ስለሆነ ያችን ነገር እንትን ያደርጋል። አሁን ይሄ የምታዩት ስፕሪት ሌብል ወይም እጅ ውሃ ልክ ነው። ሆሪዞንታል አላይመንቱ እንዲጠብቅልን ኤቭሪዌር እንደዚህ ቼክ መደረግ አለበት ማለት ነው። ሁላችሁም እንደዚህ ቼክ ታደርጋላችሁ። ከላይም እያስተካከለ ነው። ሶ ምንድነው እንደዚህ ካልተደረገ አስቸጋሪ ነው የሚሆነው። እናመሰግናለን። ለዛሬ ይህን ያህል ከተከታተላችሁልን ሌላ ደግሞ የአምቦ ስቶን አሰራር ሙሉ ቪዲዮ ይዤላችሁ እመጣለሁ። ይህ ነጭ ስቶን ወይም የሰንዳፋ ድንጋይ ነው። የሰንዳፋ ድንጋይ እንደዚህ ይሰራል። የአምቦ ስቶን አስመስሎ መስራት ይቻላል። ቴንኪው ቬሪ ማች። አሁን ጨርሰናል። ሞርታር መሙላት ብቻ ነው የሚሆነው። ጆይንቷ እንደዚህ ነጭ፣ አላይመንቱ እንደዚህ ነው። በጣም ቆንጆ ነው የሆነው። ከዛም በኋላ የዳይሜንሽን ካርቢቸሩ ምናምን በደንብ በሜትር እንደዚህ ቼክ መደረግ አለበት። ሆሪዞንታል አላይመንቱ፣ ቨርቲካል አላይመንቱ ኤቭሪ ነገር በቱምቢ በአላይመንት በስኳራ በደንብ ቼክ ከተደረገ የሚገርም ስራ ነው የሚሆነው ማለት ነው። ቴንኪው ቬሪ ማች።